ሰላም ጤና ይስጥልኝ ውድ የንጋት ኪችንስ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰናፍጭና የአዋዜን አሰራር ነው። ለተለያዩ ምግቦች ማባያ የሚሆን ለፍስክም ለጾምም የሚሆን ነው እና አሁን አሰራሩን አሳያችኋለሁ። ከሚያስፈልጉን ግብአቶች የመጀመሪያው ሰናፍጭ ይሆናል። ሎሚ፣ ኮረሪማ፣ ዘይት፣ ነጭ ሽንኩርትና ዝንጅብል እንደዚሁም ጨው። ነጭ ሽንኩርትና ዝንጅብል ለመፍጨት እንዲመቸኝ አድርጌ ቆራርጬዋለሁ። መፍጫ ተጠቅሜ ፈጫዋለሁ። ትንሽ ውሃ ጨምርበታለሁ። ሰናፍጫችን የምንሰራው በዝንጅብሉና በነጭ ሽንኩርት ውሃ ስለሆነ ከዛ እንደዚህ በደንብ አድርጌ ከፈጫሁት በኋላ የማገኘውን የዝንጅብልና የነጭ ሽንኩርት ውሃ አጥልዬ እጠቀምበታለሁ ማለት ነው። እንደዚህ እንደምታዩት በደንብ አድርጌ አጣርቻለሁ ዝንጅብሉን ከውሃው ማለት ነው። እና ይሄንኛውን ዝንጅብሉን የተጣራውንም ክፍል ትጠቀሙበታላችሁ፣ አትጥሉትም። ላልጫም ለቀይ መስሪያ ይሆናል። እና እዚህ ጋር ጨውን የጨመርኩትኝ ከዛ ደግሞ አንድ ሻይ ማንኪያ የሚሆን ኮረሪማ እንደዚሁም ሎሚ ጨምርበታለሁኝ። በማጥለያ ተጠቅሜ ነው የምጨምረው፣ ፍሬው ወደ ውስጥ እንዳይገባብኝ ማጥለያው ላይ እንዲቀር ፈልጌ ነው። እንደዛ አድርጋችሁ ትጨምሩታላችሁ። ይህ ሰናፍጭና አዋዜ ለተለያዩ ምግቦች ማባያ ይሆናል። ለምሳሌ ለጥሬ ስጋና ሰናፍጩ ደግሞ ለበቆልት ለነዚህ ምግቦች መጠቀም እንችላለን። እና ትንሽ ዘይት አድርጌያለሁኝ። ሁሉንም አንድ ላይ ካዋርኩኝ በኋላ አንድ ስኒ ነው የተጠቀምኩትኝ። እኔ እዚህ ጋር እንደምታዩት አንድ ሻይ ስኒ ሰናፍጭ ተጠቅሜያለሁ። ይሄንን ቀስ ቀስ እያልኩኝ እጨምረዋለሁ ማለት ነው። እንዳይጓጉልባችሁ በደንብ አድርጋችሁ ታማስሉታላችሁ። በደንብ ስታማስሉት ቆንጆ ሆኖ እየተዋሃደላችሁ ይመጣል ማለት ነው። በጣም ቆንጆና የሚጥም ልዩ የሆነ ጣዕም ነው የምታገኙት። ሙሉ ለሙሉ ይሄን በስራውላችሁ ቅደም ተከተል ከሰራችሁት ቆንጆ ሰናፍጭ ታገኛላችሁ። በመጨረሻ እንደዚህ ቆንጆ ሆኖ ተዋህዶልኛል። ይሄንን ደረቅ በሆነና በጠርሙስ ዕቃ ላይ እንጨምርና ፍሪጅ ውስጥ አስቀምጠን ለብዙ ጊዜ መጠቀም እንችላለን፣ እየቀነስን ማለት ነው። እንደዚሁ ቤታችሁ ውስጥ ያለው ማንኛውንም ዕቃ ውስጥ መጠቀም ትችላላችሁ። ሰናፍጫችን እንግዲህ ይሄንን ይመስላል። ለመብካት 3 ቀን ይፈጅበታል። ፍሪጅ ውስጥ አድርጋችሁ አስቀምጡት። ቀስ ያለ በራሱ ጊዜ እየበሰለ ይመጣል ማለት ነው። እሺ ቤተሰቦቼ ያያችሁት እንደዚህ የሚያምር ቆንጆ የሆነ ሰናፍጭ አግኝተናል። ይሄን ሰናፍጭ እንግዲህ ለጥሬ ስጋ ማባያ በጣም ቆንጆ ነው። ለሆድ ህመምም ይሆናል ማለት ነው። ቀጥሎ የምናዘጋጀው አዋዜያችንን ነው። አዋዜውን ለማዘጋጀት አንድ ስኒ በርበሬ ተጠቅሜያለሁ። አንድ ሻይ ማንኪያ ኮረሪማ ጨምርበታለሁ ሳላበዛ። እንደዚሁም ነጭ ሽንኩርትና ዝንጅብል አብሮ የተወቀጠ ጨምራለሁ። አንድ ሻይ ማንኪያ የሚሆን አንድ ሾርባ ማንኪያ የሚሆን ዘይት ተጠቅሜያለሁ። ጨው አነሳ አድርጌ ጨምራለሁኝ። ያው እንደ በርበሬያችሁ ሁኔታ በርበሬያችሁ ላይ ብዙ ጨው አለ ብላችሁ ካሰባችሁ ጨውን አለመጨመር ይቻላል። ከዛ እዚህ ጋር ሎሚ ጨምርበታለሁ። ሎሚውንም ልክ ቅድም እንዳደረኩት በማጥለያ ተጠቅሜ ነው የምጨምረው። እና እዚህ ጋር እኔ የተጠቀምኩት በሞቀ ውሃ ነው፣ ለብ ያለ ውሃ ማለት ነው። አንዳንድ ሰዎች ያው በአልኮልም መስራትን መጠቀምም ይቻላል። ነገር ግን እኔ የምሰራው ለብ ባለ ውሃ ነው ማለት ነው። ልክ እንደዚህ እንደምታዩት እንዳይላላባችሁ ቀስ ያላችሁ ጨምራችሁ
በደንብ አርጋችሁ ማብካት ነው ማለት ነው። በጣም እንዳይላላባችሁ ልክ እንደዚህ አይነት መጠን ሲኖረው ይበቃዋል። ይሄ ቆንጆ ነው እና ትንሽ ዘይት ደግሞ ጨምርበታለሁ ማለት ነው። ዘይት ያው ይወዳል በደንብ አዋዜ ስናዘጋጅ ዘይት ትንሽ ቢጨመርበት ቆንጆ የሆነ አዋዜ እናገኛለን እና እንዳይበላሽና ብዙ ጊዜ ሳይበላሽ እንዲቆይም ስለሚያደርገው ዘይት መጨመራችሁን አትዘንጉ ማለት ነው። አሁን በቃ ይሄ ዝግጁ ሆኗል። ልክ እንደ ቅድሙ አይነት ደረቅ የጠርሙስ ዕቃ ውስጥ እጨምረዋለሁ። ምክንያቱም ደረቅ መሆን ግዴታ ነው። የምትጨምሩት ዕቃ እርጥበትና ውሃ ነገር ካለው ያበላሽባችኋል ያለ ጊዜው ማለት ነው። ስለዚህ ደረቅ ዕቃ ውስጥ መጨመሩ ይመከራል። እንደዚህ ወደ ቀይ ውስጥ ሁሉንም ጨምሬ ከጨረስኩ በኋላ ከላዩ ላይ ትንሽዬ ደግሞ ዘይት አፈስበታለሁ። እንደዚህ እንደምታዩት ይኸው ዘይት ከላይ ጨምራለሁኝ። አዋዜያችን ደረሰ ማለት ነው ቤተሰቦቼ። እንግዲህ ሰናፍጭና አዋዜን በዚህ መንገድ እየሰራችሁ ሞክሩት። በጣም ቀላልና በጣም ቆንጆ የሆነ አማራጭ ነው እና ቤተሰቦቼ በቀጣይ በአዳዲስ ቪዲዮዎች ቆንጆና የምትወዷቸውን ባህላዊና ዘመናዊ ምግቦችን እየላችሁ መጣለሁኝ። ለዛሬ እየላችሁ የመጣሁት ግን ይሄንን ይመስላል። እስካሁን ስላያችሁኝና ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቪዲዮ ከወደዳችሁትና ከተመቻችሁ ላይክ እያረጋችሁ መልካም በዓል ይሁንላችሁ።